ልክ እንደዚህ ሁሉ የውሸት የሆነ ጊዜያዊ ብርሃን አለ። የውሸት የሆነ ፍቅር አለ። ታውቃላችሁ፣ የውሸት ሳቅ አለ፣ የውሸት ደስታ አለ፣ የውሸት ሰላምታ አለ፣ የውሸት ትዳርም አለ፣ የውሸት ጩኝነትም አለ፣ የውሸት አገልግሎትም አለ። ስንት ፌክ አለ መሰላችሁ? አሁን ብዙዎቻችን ያስቸገረን አይመስላችሁ? ኑሯችን ያናቀው አይመስል ከልብ ያልሆነ ከውስጥ ያልመነጨ እጅግ በጣም ደግሞ ሰዎች ፍቅራቸው እንዲቀንስ ያደረገው ተቋርፈን እኮ አይደለም፣ ሳንግባባ ሳንነጋገር ቀርተን እኮ አይደለም። ችግሩ በምንድነው? ክርስቲያኖች የብዙዎቻችን መቃረባችን መዋደዳችን ብዙ ጊዜ የውሸት ነው። ትናንት ክብረ በዓሉ ሲከበር እንደሰማችሁት ጌታችን በደብረ ታቦር ተራራ ፊቱ እንደ ፀሐይ ነው የሚለው። ለምን መስላችኋል? እንደ ፀሐይ ያለ ለምን እንደ ጨረቃ ማለት ወይ ደግሞ ስሙ ለምን በራ ያለ? ፀሐይ የራሱ የሆነ ብርሃን ያላት ወልደ እግዚአብሔር ኢየሱስ ክርስቶስም ያ ብርሃንነቱ የአምላክነቱ የጌትነቱ የእግዚአብሔርነቱ ነው። እንደ ቅዱሳን በጸጋ የሚያበራ አይደለም። ለዛው ፊቱ እንደ ፀሐይ ያው እንደ ጨረቃ ነው። ጨረቃ የራሱ ብርሃን የላትም። ብርሃን ታገኘው ከማን ነው? ከፀሐይ። ኢየሱስ ክርስቶስ ግን ፊቱ እንደ ፀሐይ አበራ ማለት ያ የሚያበራ መብራት እውነተኛ ብርሃን ነው። አንድ ሁለተኛ የእግዚአብሔርነቱ ብርሃን ነው። እውነተኛ ብርሃን። ይህንን በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ካለ በኋላ ከሆነው አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይልና ብርሃን በጨለማ ይበራል፣ ጨለማ አላሸነፈው። ምን አላሸነፈው? ተመልከቱ። ትክክለኛ ብርሃን ስለሆነ ኢየሱስ ክርስቶስ፣ እውነተኛ ብርሃን ስለሆነ ኢየሱስ ክርስቶስ ጨለማ እሱ አያሸንፍም። ልብ በሉ። ከላይ ሲጀምር ብሎ የተነገረ በእርሱ ሕይወት ነበረች ይላል። ሁሉ በእርሱ ላይ ሆነው ሕይወትም ደግሞ የሰው ብርሃን ነበረች። ቀጥሎስ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ለካ ጨለማ የሚያሸንፈው ብርሃን አለና ይሄ የምታዩት መብራት በውዛ ይበራል። የማያበራ ቦታ